አድማጮች እንዴት ናችሁ? ሰላም ናችሁ? ዛሬ ዶናት ነው የምሰራው። የዶናቱን ዝግጅት አሳያለሁ ማለት ነው። ያው እንደዚህ አድርጋችሁ ሰርክል ታደርጋላችሁ። እኔ በቅርጽ ነው ያወጣሁት እንደዚህ አድርጌ፣ ግን በዱቄት በስነ ስርዓት መደምደም አለበት። ከዛ እንደዚህ ያው ታቁታላችሁ። እና ዶናቱ ደግሞ ይኸው የሰራሁት ዶናት ይዩት። የምታያችሁት ነካ ነካ ስታረጉት እንደዚህ በቃ ሶፍት ነው የሚሆነው። ይኸው ስገለብጠው ይኸው መሰነጣጠቅ ምናምን ነገር የለበትም የእንትኑ ማለት ነው። በቃ እንደዚህ ፍርክሽ ፍርክሽ የሆነ ስምጥ ስምጥ እንደ ስፖንጅ መሆን አለበት። እስኪ ወደ ስራችን እንሂድ። ሌትስ ጎ። ስራችንን እንጀምር። እኔ ቸኮሌት አድርጌዋለሁኝ። ዋው እስቲውት እንዴት እንደሚያምር ይቀጥላል። አሁንም ዋው ዩቲዩብ በእውነት በጣም ያምራል። ይኸውት አያችሁት? ይኸውት ሶፍት ነው። አሁን እኔ ደግሞ ይሄንን በስኳር አድርጌያለሁ። ይኸው በስኳር ቸኮሌት የሚፈልግ እንደዚህ በቸኮሌት ይሄ ደግሞ ስትንግሮል ይባላል። ይሄኛው ደግሞ ይኸውት ስትንግሮል ይባላል። ይሄኛው ይኸውት እንደ አይስክሪም ነው የሚሰራው። አያችሁት? በጅቡና በምናምን ነው። በጣም ያምራል። ሞክሩት። ይሄኛውን ደግሞ በእንደዚህ አይነት መልክ እናደርገዋለን። ነበረ ይኸው ይሄን ደግሞ ያው ሱስ አድርጌበታለሁ። እንደዚህ አድርገን ያው ቅርጽ እናወጣበታለን። አያችሁት? ከዛ ምን እናደርጋለን? ቸኮሌት ያው በጣምም ሳይበዛ፣ የኛ ሰው ብዙም ቸኮሌት አይወድም። በጣፋጭ አላደግንም። ዋው ዋው በእውነት በጣም ያምራል። እስኪ ስክሮሎን በምን መልኩ አያችሁት? አያምርም? እኔ በጣም ደስ ብሎኛል። እንግዲህ ተመልካቾቻችን ደግሞ አስተያየት ስጡበት። ጌማቱስ እንዴት አያችሁት? እዩት እስቲ እዩት። በእውነት በጣም ያምራል። አስተያየት ደግሞ እቀበላለሁ፣ ስህተትም ካለብኝ። አያችሁት? እዩት። በዚህ እንትን አልኩ፣ ይቅርታ። እዩት፣ ሶፍት ነው የሆነው። ይኸው እጅ ባርክ ይባላል በእኛ በባህላችን። እዩት፣ አያችሁት? አድማጮቼ ዝግጅቴ
በዚህ ይጠናቀቃል። ይሄው ይሄን የመሰለ አዘጋጅቻለሁ። ዶናት ስክሮል በጣም በሚያምር ሁኔታ ይሄው ስክሮሉን በጣም ያምራል። ዶናቱን በጣም ያምራል። እንግዲህ አስተያየት ስጡበት። አዋርዱን እንዴት አያችሁት? ባይ ቻው አድማጮቼ፣ በነገ ፕሮግራም እስከምንገናኝ ድረስ ቻው።